ልጆቼ ስወልድ በዛ ውስጥ ነው የወለድኳቸው። ደም እየፈሰሰኝ ነው የወለድኳቸው። በደብተራ ነው እንደዛ ይሆን በሰው እጅ ነው መድኃኒት ያበሉኝ እኔ በወቅቱ ማለት ነው። ማሳደግ ስለማልችል ከአቅሜ በላይ ሲሆንብኝ ነው ከበደኝ። ሰርቼ ለመብላት ከብዶኛል፣ በጣም ከብዶኛል። እናቴ ደርሼ ልራዶ ትንሽ ጊዜ ሊቀረኝ አንድ ቀን ለመድረስ ግን ከባድ ነው። ለቤታችን እዚህ እወጣለሁ በየቤተ ክርስቲያኑ ሄጄ ለምኜ ነው የምበላው። 2006 ሐምሌ 11 ላይ ኢትዮጵያ ሬዲዮ ላይ የሰማው ይኖራል አለ። ከ8 ዓመት በኋላ ግን 3 ዓመቱን መግል ቀላቅሎ ነበር መፍሰስ የጀመረው። እሺ ዓለም ፀሐይ ብርሃኑ ነኝ። ዛሬ ያው የተገናኘ ነው ትንሽ ችግር ገጥሞኛል በሚልና ምንድነው የገጠመው ችግር? ከውስጥ ላይ ማለት ጽንስ ተጎድቶ የተቀመጠ ጽንስ ነው እና 2006 ነበር ተንቀሳቃሽ እጢ ኦፕሬሽን እንኩት ሆዴ ላይ ማለት ነው። እሱን ከተሰራልኝ በኋላ ድጋሚ እንደምሰራ ነበር የተነገረኝ። በዛን ሰዓት ነበር ይሄ ነገር እና ሳይሰራልኝ ያለፈ ያው የፋይል ብልሽት ነው የተበላሸው። በወቅቱም እንዳይሰራልኝ ያደረገው እና አሁን ድጋሚም ለቃችሁልኝ ነበረ። በለቀቃችሁልኝ መሰረት ጀምሬ ነበር እየተከታተልኩ ያለው ክትትሉን ጀምሬ ያለ ብሩ አነሰኝም። በቃ ሲያልቀበኝ እንትን አልኩኝ አቆምኩት ክትትሉን እና አሁን ላይ ያለሁት ምንም ነገር የለኝም፣ መስራትም አልቻልኩም። ከአቅሜ በላይ ነው ነገሮች ሁሉ። የኢትዮጵያ ሕዝብ እንዲያየኝ የምፈልገው ከአቅሜ በላይ ነው። በመጀመሪያ ግን ያኔም ስገባ በአፋልጉኝ ፕሮግራም ነበር የገባሁት ልጄን ለማፋለግ። ልጄን አግኝቼዋለሁ። ነገር ግን እግዚአብሔር ይስጥልኝ አብራችሁኝ የደከማችሁ በጣም አመሰግናለሁ። አብራችሁኝ ያስጨነቃችሁ ሁሉ አላችሁ። የኢትዮጵያ ሕዝብ አይዞሽ ብላችሁ ያጽናናችሁኝም አላችሁ። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። ልጄን አግኝቻለሁ። ዘንድሮ ነው ያገኘሁት። ግን ትንሽ ጊዜ ነው እናቴ ብሎ ነው ያለኝ። ደግሞ ቤከራውንም ታቁታላችሁ፣ ኑሮ ውድነቱን ታቁታላችሁ። እንድትረዱኝ የምፈልገው ይሄ ነው እና ከመናይም ሌላ ነገር እንዳይፈጥርብኝ ክትትል እንዳደርግ በቋው እርዱኝ ነው የምለው። ያልተሰራ ውጤት ሁሉ እንትን ሁሉ አሉ፣ ማስረጃዎች አሉ። አሰርተው ያልተሰሩ የምርመራ ወረቀቶች አሉ። ስላጣው በእናንተ ፊት የምቆም ግራ ገብቶኝ ነው። ኢትዮጵያ ዲጂታል ነው ፈልገው ግራ ገባኝ። የደረሰ ልጅ የለኝም ይሄን አለኝ በየመላ የለም። አንደኛው የአስረኛ ክፍል ተማሪ ነች። እናቴ አይዞሽ እያለች ትላለች፣ እሷም ትጨናነቃለች። በአሁን ሰዓት ክረምት ላይ በተማሪነቷ ራሱ ስራ እየሰራች ነው ያለችው። የራሷን ወጪ ራሷን የምትችለው እኔ ማስተማር አልቻልኩኝም። ያንንም ከአቅሜ በላይ በጤናዬ ምክንያት ነው ከእጄ የወጣው ልጄ ከኢትዮጵያ የወጣው እንጂ እኔ ልጆቼንም ሳልጠግባቸው ነው የተለየኋቸው እና እባካችሁ ከጎኔ ሁኑ ነው የምለው። እርዱኝ፣ ከጎን ይሁኑ። ልጆቼ አለች ይበሉ፣ እናታችን አለች ካጠገባችን አለች ብለው እንዲሉ ብቻ ነው። አሁን መስራትን ጎንበስ ብዬ የራሴን ቢጃማ ማጠብ የማልችልበት ደረጃ ነው ያለሁት። ከባድ ነገር ላይ ያለሁት እና ኬዝ እንዳይፈጥር ነው የበራሁት። እኔ ሌላ ችግር እንዳይፈጥርብኝ ነው። ወጥቶ ልጅ ይሆናል ብዬ አይደለም፣ እሱ ተወልዶ ልጅ ይሆናል ብዬ አይደለም። ግን ጤናዬ ላይ ሌላ አደጋ እንዳይፈጥር እንዳልሞት ለልጆቼ ከጎናቸው ልኑር። እስቲ አለች ይበሉ። እንደላችሁ አቅም ኑሮ ከባድ እንደሆነ ይገባኛል። ለሁሉም ከብዷል ኑሮ። ግን ከጎኔ ድረሱልኝ ነው የምለው። ልጄ እንኳን እስኪደርስ ድረስ ልጄ ደርሶ አይዞሽ እና ትንሽ ጊዜ ነው ያለው። ስለዚህ ትንሽ እቺን ጊዜ እስከሚደርስልኝ ድረስ ነው ሶሻል እየተማረ ነው ያለው። በተማረበት ስርዓት ሆኖ እንደገና ድጋሚ የሚማር ያለው እና ተባበሩኝ ነው የምለው። በጉዲፈቻ ነው ያለው፣ ባጠገቤ እንኳን አይደለም ያለው፣ በሰው ሀገር ውስጥ ነው ያለውና ተባበሩኝ። ስለ እግዚአብሔር ብላችሁ ተባበሩኝ ባካችሁ። በጣም ረጅም አመት 10 ምናምን አመት ነው። ይሄ ጽንስ ነው ተብሎ በሆስፒታል ቬሪፋይ ወይም ታውቋል? ነግረውኛል። መጀመሪያማ ተነግሮኝ ሁለተኛ ዙር ኦፕሬሽን እንደሆነ ከማጸን በላይ ነው ያለው ተብዬ መጀመሪያ ላይ ኦፕሬሽን የሆነበት ኬዝ ነው። ተንቀሳቃሽ እጢ ነው። 11 አመት ደም ያሸናኝ ያ ተንቀሳቃሽ እጢ እና በዛ ኬዝ ነው ኦፕሬሽን የሆንኩት። ተንቀሳቃሽ እጢ የሚባለው ምን አይነት ነው? 4 እግር ነው። ፎቶ ራሱ አለኝ። 4 እግር? አዎ 4 እግር ነው። የራሱ ቅርጽ አለው፣ የራሱ እንትን ያለው ነው። ወረቀቱን እነሱ ጋር ስለቀረ ነው እንጂ ፎቶ አለኝ የራሱ።
እንዴ ልበላችሁ የዘንዶ እንትን ግልገላ አይነት አለ አይደል ዘንዶ እንደዛ አይነት ነገር ነው ቅርጹ ማለት ነው ዶክተሮች ናቸው አውጥተው ባይኔ ያሳዩኝ እንደዚሁ በፖሩ እንትን ይያሉ እየተመለከቱ አሳይተው እንትን ያሉት ያኔ ማለት ነው እሱ ወጥቷል እግዚአብሔር ይመስገን እሱን ድኛለው ዲያደምን ቆሟል በዛን ሰዓት ሲሰራልኝ ነው ደሙ ይቆመው ማለት ነው ለ11 አመት ነው ደም ያሸናኝ ልጆቼ ሲወል በዛ ውስጥ ነው የወለድኳቸው ደም እየፈሰሰኝ ነው የወለድኳቸው እና እሱ ከተሰራልኝ እሱ ሲሰራልኝ ይሄኛው ነበር አይ ሆዴ ላይ ያለው ማለት ነው እሱን ደግሞ ድጋሚ ተሰራልሽ ነበር የተባልኩት ነበር 11 አመት እንትን ደም እንደሚፈሰስ ነግረውኛልና ከዛው በተጨማሪ በዛ መሃል ውስጥ በዛ ጭንቅ ውስጥ ልጆች ወልጃለሁ ብለውኛል እንዴት ሆነ ይሄ የእግዚአብሔርም ስራ ነው ይመስለኛል እኔ ምንም ነገር የማውቀው ነገር የለኝም 11 አመት ስልሽ እኔ ነፍስ እርግዝናዬ ሁሉ ከ1 ወር እስከ 9 ወር ትንሿን ከ1 ወር እስከ 9 ወር ትልቁን ግን 7 ወር ላይ መፍሰስ የጀመረው 7 ወር ነፍሰ ጡር ሆኜ መፍሰስ ጀመረ ከዛ የትንሿን ግን ከ1 ወር እስከ 9 ወር ትሞታለች ነው እንጂ ትኖራለች ማንንም ያለኝ የለም ትበታለች የሚለው በዚህ ሶስተኛው ላይ ነው ነገሮች ሁሉ የባሰው ምንድነው የሚሰማው ትሞታለች ለምን ተባለ በቃ አቅም የለኝም ደሙ ይፈሰኛል መተኛት ነው እርግዝናዬን ተኝቼ ነው ማሳልፈው ደሙ እንደውሃ ነው ከቢጃማ ያልኩ ነው ለመኝታዬ ላይ አልጋዬ ላይ እንትን የሚለው አልጋልስ ምናምን አበስብሶ የሚታየው ማለት ነው ያን ፈተና ያለፍኩት ፈተና ከባድ ነው ሲነሩ ዶክተር ምንድነው ያለው አሁን ይቆማል እድሜን ጠይቀኝ ስነግረው በጣም ነው ያዘነው ያለው ነገር ራሱ ማይጠበቅ ነው አንቺ ግን ራስሽን ታውቂያለሽ ብሏለኝ አዎ ዛሬ እስካኖረኝ ድረስ አዎ አውቀዋለሁ ራሴን ያለፍኩበትን መንገድ ስለሆነ ነው ይሄ ብያልኩት ከዛ በቃ ይሄ ይቆማል እንዳለኝ እውነትም ወዲያውኑ ኦፕሬሽን ሲሰራ ወጣ ወንድ ነው ያንቺ ሴት አይደለም የሚተካ ነገር አይደለም እንቁላል የለውም ምን የለውም ብሎ ነው ያስረዳኝ በዛው ሰዓት ማለት ነው ኦፕሬሽን አድርገው አውጡት ቆመ ወዲያውኑ መስመር ብቻ ነው ኦፕሬሽን ክፍል ላይ እንትን ያለባቸው እንደ መስመር ነው አግድና ሶላው ላይ ተገኘው እንጂ የለም ነበር እግዚአብሔር ይመስገን ከዛ ነው ፋይል መበላሸቱ ሲሳቅ ነው ምን አይነት ፋይል ይተባላል ስም ዝውውር ነው የተደረገው ማህፀን ያስወጣቻለች እኔ ማህፀን አይወጣም ተብዬ ተከደ እንትን ነው ማህፀኔን ወጥቷል ተብሎ ነው የተደመደመብኝ ይሄን ሲሆን ደግሞ ይሄ ሙሉ እንደተሰራ አድርገው ነው ይሰቁኝ እኔ ያንን ለማስተካከል ዘመድ የለም ደና ሰው የለም በማን ልክሰሳቸው በማን ላናግራቸው ወደ ህግ የምትሄጂው ሰው ሲኖርሽ ነው የራስሽ ሰው ሲኖርሽ ነው ሄደሽ የምትከሽው ምክንያቱም ያልተደረገውን ተደርጓል ተብሎ መባል በጣም ከባድ ነው አልጠየቅሻቸው ቀርበሽ በአካል ጠየቁኝ በጠይቅም ምንም መፍትሄ አላገኘው ሞቷል ተብሎ ተደመደመብኝ እኔ ሰው ስለሌለኝ መበርታት አልቻልኩም በዛ ሰዓት ህመም ላይ ነሽ ቁስል ላይ ነኝ 2006 ላይ 2007 ልሰራ ተነግሮኝ ራሱ ገና ድግ የሚቀጥለው አመት ተሰራለሽ ጥቅምት ላይ ማለት እንትን ብሎ ይጠንክር ይድረቅልሽና ቁስሉ ተሰራለሽ ብሎኝ ነበር ሲናሩ ዶክተር ያለኝ ያስረዳኝ ከመሰራቴ በፊት ምክንያቱም በአንድ ጊዜ ሁለት ነገር አንሰራሽም ብሎኝ የዘጋው እና አሁን ላይ ደግሞ ይሄኛው ጎይተር እንትን ነገር ነው ጎይተር ነው ያሉኝ አለ ወረቀቱ ራሱ ደም ነው የሚያስተፋኝ ይሄ አንገቴ ከዚህ ነው የሚስበኝ እና ደም ነው የምተፋው ምን ላይ እንዳለሁኝ እኔ እግዚአብሔር ይተዋላቅ እኔ እግዚአብሔር ብቻ ይመልከት ያላቅ አሁን ጽንስ አለ ብለሽኛልና ምን ስሜቶች ነው የሚሰማው እንቅስቃሴ አለው እና ወርታሽ ይጫነኛል መቀመጥም ይነሳኛል ወገቤን ሁሉንም ይዘኝ መቀመጥ ከብደኛል ዳልኩሽ መንገድ ላይ ራሱ አሁን በግድ ነው ቁጭ ብዬ በኳቹ ነኝ በረጅም ሰዓት ወንበር ላይ ቁጭ ብዬ አልቆይም እተኛለሁ ወይ እንደዚህ ልጥ ያለ መንገድ እንቀሳቀሳለሁ ካልሆነ አልችልም ምችልበት እንትን የለኝም ተመልሰሽ ከዛ በኋላ ህክምና ለማድረግ አልሞከርሽም ሞክሬያለሁ 2015 ነው የቆመው ማለት ነው ያቆምኩት ጀምሬው ያለ አንተ በኩል እንትን እንደተለቀቀልኝ ያንን ስጀምር ደግሞ አይታውታል ሲዱ ላይም አይታውታል ግን በግሎች ሲታይ ታይቷል ሌላ ምርመራዎች ያዘዙኝ ክትትልን እንደቀጠል ሲያደርጉኝ እኔ አቀማጣው የግል የመንግስት ሆስፒታሎች ላይ አልሞከርሽም ለምሳሌ የመንግስት ላይ ነው ግን እኔ ምንም እንትን ስለሌለኝ የውጪ ነው የሚያሰሩልኝ አሰሪ የሚባለው ግል ላይ ነው አሰሪ የሚባለው ማለት ከባድ ነው
ትንሽ ኬዝሽ ከባድ ነው ስለዚህ ውጭ ላይ ነው ምርመራው ሙሉ ነገር ደም ምርመራም ሆነ ማንኛውም ነገር ውጭ ላይ ነው የሚሰራው የኔ በዛ ምክንያት ማድረግ አልቻልኩኝም ይሄንን አቅቶኝ ነው ጀምሬ አቆሜው በእናንተ ወርዳታ ማለት ነው እንግዲህ ኢትዮጵያ ህዝብ ነው ያንንም ያደረገው በዛች ግማሹንም የተሰጠኝን ግማሹን ወደ ቀለብ ያደረኩኝ ምክንያቱም ለምን እንጂ ማንንም የለኝም ይኸው ለፊታችሁ ከእግዚአብሔር በታች እነሱ ናቸው በሰው በኢትዮጵያ ህዝብ ነው ያዘኝ እና እንደዛ የለምንኩ ነው መበላው የነበረው እንጂ ምንም የለኝም ያችን ግማሹን ቀለብ አደረኩ ግማሹን ወደ ምርመራ አደረኩ አነሰኝ ተቀመጥኩ በጣም ረጅም የሆነ ጊዜ ነው ይሄ ጊዜ ግን ጉድፈቻ ብለውኝ ነበር ልጄ በጉድፈቻ ተሰጠው መች ነው የተሰጠው ልጄ 2009 ነው 2099 ነው እንጂ 2099 ላይ ነው የሰጠሁት 99 ላይ ሰጠሁት 3 አመት ከ8 ወር ነው የሰጠሁት የነበረው ሲሄድ ማለት ነው ያኔም ጉበት አለ አሁንም ጉበቱ ድኖ አይደለም አልዳንም ውስጥ ያለ እሱም ደግሞ ተያሙ ነበር በዛን ሰዓት ድርጅቱ ነው ያሳከመው ድርጅቱ ያሳከሙት ይዘውት የወጡት ማለት ነው ያ ማስረጃ አለ አሁንም እኔ ጋር ባይኖርም እነሱ ጋር አለ እንጂ እግዚአብሔር በጤና አይደለም ያንን ደም እየፈሰሰኝ ነው ያለው ነገር ድርጅቱ ነበር ጤና የለኝም የሱ አባት ደግሞ ሞቷል በህይወት የለም በወቅቱ በዛ ምክንያት ነው የሰጠሁት ልጄን ማሳደግ ስለማልችል ከአቅሜ በላይ ሲሆንብኝ ነው የሰጠሁት ህይወቴ አረብ ሀገር ለመሄድ ብዬ ነው በወቅቱ ምርመራውን የሚያወቁት ጉበት መኖሩን የሚያወቁት አላቀውም ነበር ሳላቀው ልሞት ነበር ከደከመኝ በኋላ ነው እያመመኝ እንትን እያለኝ በግል ሐኪም ቤቶች መንግስት ሐኪም ቤቶች ሲሄድ ተቅማጥ ምናምንም ስለነበረ እንትን ነው ተብዬ ነው ታሰብኩ ቢባል እየተባለ ዝም ተብዬ ነበር መጨረሻ ላይ የፓስፖርቱን ካወጣው ምን ካልቆረ ምርመራ አድርጌ ሜዲካል ምርመራ አድርጌ ቪዛዬ መጥቷል ስጀምር ጉበት አለብሽ ጉበትሽ በጣም ተቆርጧል ተብዬ ነው የተባልኩት እኔ ማስታወስ አልፈልግም ግን አልፏል እስከዛሬም ኑሬያለሁ ግን አሁን ላይ ያለውበት ደግሞ ከባድ ነው ተጨማማሪው ንጋራ ይከብዳል ከዚህ ጋር አለ እንደገና ደግሞ የኩላሊት ውሃ ትንሽ ፈሳሽ ናት ነው የተባልኩት ትንሽ ናት ብዙም አይደለም ፈሳሹ ተብያለሁ እና ይሄኛው ሲደራረብኝ ሰርቼ መብላት ያልቻልኩት ሁሉ ነገር ከበደኝ ሰርቼ ለመብላት ከብዶኛል በጣም ከብዶኛል ልጆት ይሄንን ነገር ያውቃል አሁን ላይ ያሉበትን ነገር በግልጽ ነው የጻፍኩለት በቪዲዮ ሁሉ አውርቼው ስለነበረ የተማረሰ አግኝቼ አማረስታ አስተማሪ አግኝቼ ትምህርት ቤት የሚሰራ ልጅ አግኝቼ እሱ በደንብ አድርጎ ነው አብራርቶ የጻፈልኝ በቪዲዮ እንደገና በአማርኛ እንደዚህ ላኩለት ከላኩለት በኋላ እንደገና እሱ ወደ እንግሊዘኛ ቀየረ ለሱ ቋንቋ እንዲገባው አድርጎ ጻፈልኝ ሁሉን ነገር አስረድቻለሁ እናቴ ራስሽን ጠብቂ ትንሽ ጊዜ ነው የቀረኝ ነው ያለኝ እናቴ ደርሼ ልራዶ ትንሽ ጊዜ ነው የቀረኝ ያን ቀን ለመድረስ ግን ከባድ ነው እሱን የማይበት ቀን ነበር ትምህርት ላይ ነው እሱ የምሰራው በተማርኩበት ስራ ላገኘው ያለኝ እና አሁን ድጋሚ ሻል እየተማርኩ ነው ያለሁት ማሻሻል ስራም ትምህርት ላይ ነኝ ደግሞ ብዙ አይደለም ትንሽ ጊዜ ታገሽኝ ራስሽን ጠብቂ ደርሻለሁ ትንሽ ጊዜ ነው ስራ አልተሳካልኝ ነው የወለደ ያውቃል ያክል እንደሆነ እኔ ለ19 አመት ነው የለፈውን ለሊቱ ቀን አቅፍ የምተኛው ፎቶ ነው የነበረው በጣም ተቸግሬ በጣም ተቸግሬ የነበረው ስለሱ ማለት ነው ግን ወልዶ ያየው ነው የሚያውቀው ይሄንን ጉድ የሚያውቀው ማለት ነው ማሳደግ ከባድ ነው በሁለት አመቷ ነው ሴቷ ልጅ እንኳን የተለያየ ነው ከኔ ጋር ማለት ነው ዛሬ 17 አመቷ ነው 18ኛው ልትይዝ ነው ወደፊት ያሳደጋት አባቷ ማድረግ የምችለው በላይ ስለሆነ ማለት ነው ምንም ነገር የለኝም ማስታመም አልቻልኩም ሁለት ልጅ አለች ሁለቱም ልጆቼ እሷም 10 ናት
ያው እንትን መርዳት ያልቻለችበት ደረጃ ነው። መታ ጠይቀኛለች፣ ታየኛለች፣ መስፈልከውን ገዝታልኝ የምትመጣች አቅሟ የቻለውን ታረጋለች በአባቷ ተቀብላ ማለት ነው። ከምችለው በላይ ሆነብኝ በቃ። እርሶ ብቻዎትን ነው የሚኖሩት? አዎ ማለት ከማንም ጋር መኖር የማልችልበት ደረጃ ነው። ህመሜ ያበሳጨኛል ለራሴ አይደለም። እንዲሆነሽ ደግሞ ከሆነ ትዳር ይዘሽ የምትኖሪበት አይደለም። ይሄን ተሸክመሽ እንዴት ሆኖ ነው የሚኖረው? ታውቃለህ 9 ወር እንኳን ይከብዳል። እንኳንስ ይሄን ያክል ጊዜ ተሸከምኩት። አጥንት ተሸክሜ እየተጓዝኩኝ ያለው ሰው ነኝ። እንግዲህ ግራ ስለገባኝ ነው ወደ እናንተ የምጮኸው ነኝ፣ ወደ እናንተ የምጠቅሰው ምን እንደምበላ ሕክምናውንስ እንዴት ነው የምከታተለው? ሁለተኛ ነገር ቤት ኪራይስ እንዴት ልክፈል? ዛሬ ቤት ኪራይ ሰማይ ላይ ወጥቷል። አሁን ላይ በምንድን ነው ታዲያ ኪራይ ቀለብ? እለምናለሁ፣ ለምኜ ነው የምበላው። እመቤታችን እዚህ እወጣለሁ፣ በየቤተ ክርስቲያኑ ሄጄ ለምኜ ነው የምበላው እንጂ ምንም ነገር የለኝም ካለ ፈጣሪ በስተቀር። እና እዚሁም ጎረቤት ደግሞ አይጨክንብኝም። ዘራ መስጋገር ምንም ሲሉ ይቆነጥሩልኛል፣ ያበሰሉትን ነገር ይቆነጥሩልኛል። ይሄ የማይዋሽ ነገር ነው። እነዚህ ልጆች አሁን ልጆች ናቸው፣ ግን እንደ ልጅ አይደለም አስተሳሰባቸው። ምንም ሳይኖራቸው ለኔ ግን ካላቸው ነገር ከየትም አንጥተው ለምነው ማጥተው ያካፍሉኛል። እዚህ ጋር ጾሜን እንዳላድር ያደርጉኛል። ለዚህ ነው እንጂ በሰው አይል ነው ያለሁት። በጣም ከባድ ከባድ ነው የኔ ህይወት፣ ልነግራችሁ ከምችለው በላይ ነው። በሰው ቤትም ሰርቼ እበላለሁ፣ ምን እላለሁ። የሰው ድፍም አጥቤ ይኖር ነበረ፣ ይሄንም ይዤ እንትን እላል ነበረ፣ ግን ምንም አልቻልኩኝም። ከአቅሜ በላይ ሲሆን ነው ልጆቼ ምንም የበታተንኩት፣ ራሴ ማስተዳደር አልቻልኩኝም። ከፈጣሪ በታች እርዱኝ ነው የምለው፣ እኔ ድረሱልኝ ነው የምለው። ሌላ ምንም አይደለም። ከጎኔ ድረሱልኝ ብቻ፣ አንድ ነገር እንዳልሆን እባካችሁን እርዱኝ ነው የምለው። ወገኖቼ ይሁኝ ነው የምለው። ሌላ ምንም አይደለም። የት አካባቢ ነው ተወልዶ ቤተሰብ? ፈረንሳይ ነው። ማንም የለም ማለት ካሉም አይቆጥር ማንም የለም ያለው። አንደኛው እህቴም ታማሚ ነች ያለችው፣ እናቴ ሞታለች የለችም በህይወትም። ቤት ምናምን የለንም የራሳችን ምንለው ይሄ ነው የሚባል ነገር የለንም። እህትሽስ? እህት ብቻ ነው ያለው? ትንሽ እህቴ ነች ያለችው፣ ፈረንሳይ ናት ያለችው። እሷም ራሱ የቀበሌ ቤት ነበር፣ ቤቱ ፈርሷል። ገና ለራሳቸው የሚሰጣቸው እንትን ማረፊያቸውንም አላወቁም። ገና እንትን የተሰጠን አለች፣ ጊዜያዊ ተሰጥቶናል። አሁን ለአንቺ ሕክምና የሚያስፈልገው ገንዘብ ብቻ ነው? እስኪ ለምሳሌ አሁን ሰው በሙያውም ሊረዳሽ ይችላል፣ በገንዘብም ሊረዳ ይችላል፣ በሀሳብም የሚረዳ ሰው ይኖራል። እና አሁን ከዚህ በኋላ ምንድን ነው ከእንትን የምትጠብቂው እና ምን እንዲደረግልሽ ነው የምትፈልጊው ከኢትዮጵያ ሕዝብ? እኔ አሁን ይልሽ ያለውን የምበላው ነገር እና እቺን የቤት ኪራይ እንኳን የሚከፍልልኝ ባገኝና ሕክምናዬን በአግባቡ ብከታተል ደስ ይለኛል። ምክንያቱም የሚሆነውን ነገር ማየት ነው፣ አደጋ እንዳይፈጥር ነው ይሄ ነገር መፈራው እንጂ እና የምበላው ነው። አሁን በተለይ የምበላው የለኝም፣ ባዶ ቤት ነው ያለው ቤቱ ተደራሱ። ይሄን እንድትረዱኝ ነው የምፈልገው። ቤት ኪራይ ውድ ነው ታውቁታላችሁ፣ ያለው ነገር የሚሰራውም ይከብዳል። በአሁን ሰዓት እንኳን እኔ ሳልሰራ ቁጭ ብዬ የምውለው ቀርቶ ለምኜ ነው የማድረው። ያችን አጠራጭ 15 ለቅሜ ነው ቤት ኪራይ የምከፍለው። እና ይሄን እንድትረዱኝ ነው የምፈልገው። እነዚህ 3 ነገሮች ናቸው ችግሮች። በጣም አንገብጋቢ ችግር ይሄ ነው። ሌላ አደጋ እንዳይፈጠር ከስር ክትትል ከሰሩልኝ ሰሩልኝ፣ ካልሰሩልኝም እንደፈለጋቸው። ግን ሌላ ነገር ሳይፈጥር የሆነ እገዛ ይኖርሽ የለ ያንን ነገር ነው የፈለኩት እንዳይፈጥር ማለት ነው። የሚሆነውን ነገር አይተውት መቼም መስራታቸው አይቀርም ብለው ዝም ብለው አይተውኝም፣ ከስር ክትትለኝ በአግባቡ ከሄድኩኝ ማለት ነው። ሁለተኛው ነገር ደግሞ ቀለብና ቤት ኪራይ ነው በአሁን ሰዓት የተቸገርኩት።
ማስረጃዎች አሉኝ ብለሽኛልና የመጀመሪያውን ሰርጀሪ አድርገሽ ከዛ ሁለተኛው ላይ ነው አሁን የምትገኘው። የመጀመሪያውን ሰርጀሪ እየሰሩልሽ ዶክተሮች እነሱ ሊያግዙሽ አልቻሉም? አላገዙኝም። ምንም ነገር ያገዙኝ ነገር የለም፣ የረዱኝ ነገር የለም። በወቅቱ እኔ በቃ የማይረዱኝ ሲመስለኝ ትቼው ወጣሁኝ። እኔም ራሱ አቋረጥኩት በዛን ሰዓት ማለት ነው። ትቼው ወጣሁ። ብርም የለም፣ ወደ የጸበሉ አይደለሁኝ መፍትሄ ማገኝ መስሎኝ ማለት ነው። እንግዲህ ተስፋ በማድረግ አንዳንዴ ተስፋ ታረጊያለሽ ወደ እግዚአብሔር ቤት ይሻል ይሆን ወይ በሚል ነው እንደዛ የወጣሁት። እሱም ብዬ ስንከራተት ቆየሁ። በመጨረሻ ላይ ያው ሁለተኛ ላይም ደግሞ ክትትል ሲደረግ ምንም አላሉኝም፣ ግን እኔ ነኝ ያቆምኩት። እነሱ አልወሰኑም። የወሰኑት ውሳኔ የለም፣ አቅሙ ስለሌለ ነው። ብር አጥቼ ነው ያቆምኩት። አሁን ባልተለመደ መልኩ ነው አሁን የምትነግሪኝ ነገር፣ ያልተለመደ ነገር ነው። በተለይ የመጀመሪያው ሰርጀሪ እንደ ዘንዶ ነው አልሽኝ። እሱን እስኪ በደንብ በግልጽ አድርጊልኝ። ምክንያቱም ሰው አንደኛው ውሸት ሊሆን ይችላል የሚል ሐሳብ አለ፣ የሚያመጣ ሐሳብ ሊኖር ይችላልና እሱ ነገር አንደኛ ኬዙ ምን ነበር? ከመጀመሪያ ደረጃ መነሻው ምን ነበር? ስለሱ በደንብ እሱን ነገር ባወራሽ በጣም ከባድ ነው። አሁን በደብተራ ነው እንደዛ ይሆንኩ፣ በሰው እጅ ነው መድኃኒት ያበሉኝ እኔ በወቅቱ ማለት ነው። ገና የህፃንነቴ ነው ያ ነገር የተፈጠረው ማለት ነው። ስኳር ደም ግፊት ነው ያመጣው በህፃንነቴ በ15 ዓመቴ ገና ማለት ነው። እና መጨረሻ ላይ እኔ በየእንክርታቱ ሲሄድ ነው በየጸበሉም ሲሄድ ነው መፍትሄን ውስጤን ያወቅኩት። ግን ያ ሰርቶ አድጎ ሲወጣ እንግዲህ ሰውን አውሬ ውስጥሽ አትወይም አይተሽ አውሬ ውስጥሽ መገኘት ይለያል። እና በየጸበሉ ስንከራተት ነው ውስጤን ያወቅኩት ማለት ነው። ለረጅም ዓመት ስሰቃይበት የኖርኩት በሽታ ነው። ከዛ ካወቅኩት ምንም ማድረግ አልችልም። ያው መድኃኒት ነው ያ ደስታዬ ለኔ ማለት ነው። ትልቅ ነገር ሰው ላያምን ይችላል፣ የሚያምን ይኖራል። የቦታው ላይ ያለ ነው ይሄ ነገር። የገጠመው ሰው ነው የሚያውቀው፣ ያልገጠመው ሰው አያውቀው። ገጠመኝ ነው ይሄ፣ ሁሉም ሰው ላይ አይገኝም ይሄ ነገር። በዶክተሮች ዘንድ ምን ተባለ በዛ ሰዓት? ተንቀሳቃሽ እጢ ነው እና ኢትዮጵያ ሬዲዮ ተለቋል በዚህ ታሪክ እንደወጣ ማለት ነው። 2006 ሐምሌ 11 ላይ ኢትዮጵያ ሬዲዮ ላይ የሰማው ይኖራል አንዳንድ ሰዎች ታሪኬን። ለ11 ዓመት ደም እንዳሸናኝ በጣም ብርቱ ነሽ፣ ጠንካራ ነሽ እንደም ባለው ነገር ነው ያለኝ ሲነሩ ዶክተር ሽፈራው የሚባል ነበር ያየኛኔ ማለት ነው። እና በጋዜጠኞች ኢንተርቪው ዝም ብለው እየመጡ በጋውን እየለበሱ ገብተው ጠይቀውኛል ያለው ነገር እንዴት ነበረ፣ ምን አይነት ነበረ፣ ምን አይነት ፈሳሽ ነበረ የሚፈስሽ። እኔ ለ8 ዓመት ንጹህ ደም እንደሚፈሰኝ የሳይካትሪ ዶክተር ራሱ ጠይቃኛለች። ይሄንን ነገር ጥያቄ በጣም አጥብቃ ይሄ ነገር ሲመጣ የሚያሳየው ነገር ስላለ ነው ብላኝ ስትጠይቀኝ አዎ ለ8 ዓመት ንጹህ ደም ነው። ከ8 ዓመት በኋላ ግን 3 ዓመቱን መግል ቀላቅሎ ነበር መፍሰስ የጀመረው። ፔሪድ የሚፈስ ለብቻው ነው። የፔሪድ ጊዜ ያለው ወሩን ሲሞላ ትክክለኛው ፔሪድ የሚመጣበት፣ ሌላው ግን ዝም ብሎ ዘንጋዳ ውሃ መስሎ 3 ዓመት ከደሙ እየቀላቀለ ይፈሰኝ ነበር። 8 ዓመቱ ንጹህ ደም ነው። ይሄ ነው አላችሁ የረጋ ደም እንደ ስጋ የሚቆራረጥ ነገር ነው የሚወጣው። እና ይሄ ፓርት እንዳለ ቁስል ነበር በወቅቱ እሱን በሚያመኝ ሰዓት ማለት ነው። ይሄ ቁስል በፎጣ ስር የሆነ ነገር ለመስራት የምችለው ጎንበስ ብዬ ትንሽ ነገር ሰራ አረገና ቀስ እያስተማመኝ ነው ቀና ምለው አመመኝ ብዬ ላለመተኛት ማለት ነው። አሁን ላይ ያለብኝ ችግር ከባድ ነው፣ ግን እንደምታደርጉልኝ ተስፋ አልቆርጥም። ታረጉልኛላችሁ እናንተ ከጎኔ እንደምትቆሙ አምናለሁና እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይስጥልኝ። አመሰግናለሁ። ከኔ እንደማትጨክኑ አውቃለሁ። በጣም ነው የማመሰግነው።